ከራሳችን ጋር እንጠያይ እንዴት ነን ከልጆቻችን ጋር በሰላት አዘናቸው እናቃለን ወይ መስጂድ ስንመጣስ ይዘናቸው እንመጣለን ወይ አንዳንድ መሄድ እየፈለጉ ላንወስድ እንችላለን ሌላ ቦታ መዝናኛ ቦታ ሲሆን እንወስዳለን መስጂድ ለምን በልጅነታቸው አናስለምዳቸው መስጂድ ለምን መስጂድ እንዲወዱ አናደርግም ደግሞ ዓለማውቅ እንጂ እኛ መንፈልገው ለዱንያቸው እንዲስተካከል ዱንያቸው እንዲያምር ነው والله የልጆች ዱንያ አይስተካከልም አያምርም ከመስጂድ ጋር ካላገናኛቸው ላንተ ራስ والله وبالله وتالله ለህይወትህ አደጋ ነው ሰላት የማይሰግድ ልጅ አንተ አባት ወይ ልጅህን በደንብ ምታበላ ምታጠጣ ምታለብስ ምትንከባከብ ምታዝናና ሸርሸር የምትወስድ የጠየቀውን ነገር ሁሉ ምታሟላ ሰላት ላይ ግን ገና ነው ልጅ ነው ብለህ ቸላይ ምትል ይሆንክ ወላጅ ከመስጂድ ጋር ካላገናኘው ይሄንን ትልቅ ሐቅ ካላወቀ ነገ ይሄ ልጅ ያንተን ሐቅ ያውቃል ማለት በጣም ከባድ ነው حتى እንደው እንደ ተፈጥሮ እንደ ሰዋዊነት አባቴ ነህ ወላጄ ነህ ብሎ ራሱ ሐቅህን ለወጣ ቢል ይሄ ልጅ የአላህን ሐቅ ያወቀ ስላልሆነ ያንተን ሐቅ እየተወጣው ነው ብሎ ምናልባት አንተንም የሚያጠፋ አንተ ላይ ጉዳት የሚያደርስ ሊሆን ከዛም ነው የሚሆነው ብዙ ጊዜ የማይሰግዱ ሰዎች በተአምር አእምሯቸው ጤነኛ ሊሆን አይችልም ሰላት ተዋልዞ መስጂድ ሳይገባ ጥሩ ስነ ምግባር አለው አላህን ፈሪ ነው እንዲህ ነው ሊባል አይችልም ውሸት ነው ከመስጂድ ሳይገናኝ ሰላት ሳይሰግድ እስልምና ሳይኖረው ወደ አላህ ቤት ሳይገባ ሐያ ለሰላት ሲባል መርሐባ ማለት ያቃት የሆነ አካል ለኢስላም አይደለም ለራሱም የሚሆን አካል አይደለም